አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ ያው የሽምግልናውን የሙሽሪት እናት ነኝ ልበላችሁ፣ የሙሽሪት እህት ነኝ ልበላችሁ። ያው እንግዲህ እና ይወተብጅ እና አይዋ ደስ አለ። ያው ሽምግልናውን እስካሁን አልመጣሉ። ምን ቢንቁልን ነው ሁላችን የመጣሁትና ሽምግልናውን እስከ ዛሬ ያልመጡት ንቀት ነው ምንድን ነው? እንነግራችኋለን ተብለው ተመልሰው አልመጡም። ምን ይመስላችኋል? ምን አስተያየት ትሰጣላችሁ? አይዋ ተበጀ ተመልሶ አልመጣም። ሊያጭ መጥቶ ተመልሶ አልመጣም እና እናንተ ምን አስተያየት ትሰጣላችሁ ማለት ነው? አይዋ ተበጀ በዛው ቀረ። አይዋ ተበጀ ይከሰስ፣ ምን አይቶብና ነው በዛው የጠፋው የሚለው ክስ ልናቀርብ ነው። ምን ትመክሩኛላችሁ? እስኪ ቪዲዮዬን በትክክል ካዳመጣችሁ ማለት ነው። አይዋ ተበጀ የቀረበት ምክንያት ምንድን ነው? በዛው ጠፍቶ ቀረ፣ መልስ ሳንሰጠው ማለት ነው። እና ምን ይባል ትላላችሁ? አይዋ ደስ አለም። ያው እንግዲህ ምን እንደሚለው ምን ብሎ መልስ እንደሰጠው አላወቅንም። ተበጀም አይዋ ተበጀም በዛው ሂዶ ቀረ። መልስ እንጠብቃለን። ይሄ የሁላችንም ጥያቄ ነው። መልሳቸውን ይዘው እንዲመጡ ማለት ነው። ያው ሀገራችን ታውቃላችሁ፣ አንድ ነገር ተጠይቆ አይቀርም። ያኔ ትዳር ተጠይቆ አንድ መልስ እስከሚሰጥ አይቀርም አይደል? ያው እናንተ ታውቃላችሁ ኢትዮጵያውያኖች። እና ወይ እንፈልጋለን ወይም አንፈልግም ሳይባሉ በዛው ላሽ ብለው ስለቀሩ አይዋ ተበጀ ያለውን ነገር እንድታሳውቁን እላለሁ። እና አባትየው ደግሞ ያው መልስ አልሰጠንም ማለት ነው። አይዋ ተበጀ ጋር ምን እንደተነጋገረ አይዋ ደስ አለም መልስ አልነገረንም። ምን ብሎት እንደው እሱ ይሆን ያስቀረው ወይስ አይዋ ተበጀ እንደው ያስቀረው? ማን እንደሆነ አይታወቅም። መልስ እንዲሰጡን እንፈልጋለን። ፍትህ እየጠየቅን ነው። ፍትህ አይዋ ተበጀ የት እንደቀሩ ፍትህ እንጠይቃለን። መልሳቸውን እንዲሰጡን በአስቸኳይ ማለት ነው። የቀረ ያው ወደ ህግ እንቀርባለን። እንዴት ተጠይቀን መልስ ሳይሰጠውት በዛው ተቀረደው። አይዋ ተበጀ የማይሆን ነገር ስለሰሩ ያው ለምን ልጠይቁ መጣሁ፣ ለምን በዛው ቀር የሚለውን ጥያቄ እኔ ሙሽሪት አክስት ጥያቄን አቀርብ